y'all, come look at this. ስለዚህ አሁን ችግር የለውም ወንድማችንን አንፎሎ እንዳታደርጉት፣ እሱም ስራውን ይስራ። ለሌላ ጊዜ ግን በቅርብ መነጋገር ይቻላል። ልክ ጴንጤና ኦርቶዶክስ ይሆንን ይመስል ዱላ መወራወሩ ምንድነው ጥቅሙ? እናመሰግናለን። በነጋሻ እኔ ፎሎ አይጨንቀኝም። ፎሎሩን ፈልግ ቢሆን ኖሮ በጣም ብዙ አይነት ጉዳዮች መስራት ይችል ነበር። ዳዝን ማተር ለእኔ እናንተ ናችሁ ፎሎ አድርጎ ሰብስክራይብ አድርጎ እያላችሁ የምትጮት እናንተ ናችሁ እንጂ ጉዳይ አይደለም። A few moments later እንግዲህ ከዩቲዩብ የተላከልንን የ100,000 ሰብስክራይበር ፕሌይ በተን ለመክፈት ነው ስለሆኑ እንደው በተቻለ መጠን ለብዙዎች እንዲደርሱ ሼር ብታደርጉ ደስ ይለኛል ብዬ አስባለሁኝ። ስለዚህ ይሄ ጥረት የእናንተ ጥረት ነው። እውነት ለመነጋገር እናንተ ሰብስክራይብ ካላደረጋችሁት ይሄ ነገር ስለማይመጣ ማለት ነው እና እግዚአብሔር አክብርልኝ። በእውነት ከልብ አመሰግናለሁኝ። ስለዚህ እየከፈት ነው እንነጋገር። እንግዲህ ይሄ የ100,000 ሰብስክራይበር ለመድረስ እውነት ለመነጋገር ከ3 ዓመት በላይ ፈጅቶብኛል። ከ3 ዓመት በላይ ነው የፈጀብኝና ቀላል አይነበረም። ጉዞ በጣም ከባድ ቻሌንጅብል ነበር።